ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች ዛሬም እንደተለመደው በአይነቱ ለየት ያለና በሚያስተምራችሁ ቪዲዮ ተመልሰናል። ዛሬ የምንመለከተው ሴቶች ለምን ያገቡ ወንዶችን ይፈልጋሉ የሚለውን ዛሬ በዝርዝር እናያለን። ሁሉም ሴቶች ባይባልም አንዳንድ ሴቶች አሉ ያገቡ ወንዶች የሚፈልጉ ማለት ነው። ስለዚህ ትዳር ውስጥ ያለ ወንድን የሚፈልጉ ሴቶች እንዳሉ ማወቅ ያስፈልጋል። ስለዚህ እነዚህ ሴቶች ለምን ያገባ ወንድ ይፈልጋሉ የሚለውን በዝርዝር እናያለን ማለት ነው። ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ ማድረግ ትችላላችሁ ማለት ነው። በአንደኛ ደረጃ የማይገኙ ወንዶች ማራኪነት ነው። አንዳንድ ሴቶች ወደ ፈተና ሀሳብ ሊገቡ ይችላሉ ማለት ነው። አንድ የስነ ልቦና መርህ አለ ማለት ነው። ይህም አንድ ነገር የተከለከለ ወይም ደግሞ ሊደረስበት የማይችል እንደሆነ ሲታሰብ ሴቶች ወይም ደግሞ ሰዎች እሱን የመፈለግ አባዜ ይኖራቸዋል ማለት ነው። በዚህ ሁኔታ አንድ ወንድ አስቀድሞ ያገባ ከሆነ ለምን ተከለከልኩ የሚል ጥያቄ ይመጣባታል ማለት ነው ያቺ ሴት። ስለሆነም የበለጠ ፈላጊ ሆና ትቀርባለች ማለት ነው። ይህም በሌላ ሴቶች የበለጠ ትኩረት ውስጥ እንዲገባ ያደርገዋል ማለት ነው ያንን ወንድ ልጅ። ስለዚህ ለምን ተከለከልኩ ወይም ደግሞ የተከለከለ ነገር የሚፈልጉ ሴቶች ያንን ወንድ ለማግኘት እጅግ ይፈልጋሉ ማለት ነው። ሁለተኛ ስሜታዊ ቅርርብ ወይም ደግሞ ምቾትን መፈለግ ነው። አንዳንዶች ያገባ ወንድ መማረክ ሙሉ በሙሉ ጫናን ሳይኖርባቸው ለስሜታዊ ቅርርብ ይፈልጉታል ማለት ነው። ለስሜታዊ ፍላጎት ቅርርብ ሊሆን ይችላል። ያገባ ወንድ በተለይም ለረጅም ጊዜ ግንኙነት ያለው በስሜታዊነት የሚገኝ የጎለመሰና በግንኙነት ውስጥም እጅግ ልምድ ያለው ሊሆን ይችላል ብለው ያስባሉ። ስለዚህ አንዳንድ ሴቶች ቀድሞውኑ ያገባ ወንድ አልጋ ላይ ስሜታዊ ትስስርነቱ በጣም ጎበዝ ነው ብለው ሊያስቡ የሚችሉበት እድል ሰፊ ነው ማለት ነው። ስለዚህ የአልጋ ላይ ስሜታዊ ትስስር መፍጠር ቀላል ሆኖ ሊያገኙት ይችላሉ። ይህም አዲስ ግንኙነት ውስብስብ ነገሮችን ሳያስወግድ ጥበቃና ፍቅርን መስጠት የሚችል ሰው ነው ብለው ይመለከታሉ ማለት ነው። በዚህ ምክንያት ያገባ ወንድን ይፈልጋሉ። ሌላውና ሶስተኛው ለስልጣን ወይም ደግሞ ለደረጃ የሚሰጥ የግንኙነት ፍላጎት ነው። ያገባ ወንድ ብዙ ጊዜ ማራኪ ሊሆን ይችላል ብለው ያስባሉ። የኃላፊነት ወይም ደግሞ የስኬት ደረጃ እንዳለውም ተደርጎ ይወሰዳል ማለት ነው በአንዳንድ ሴቶች። ስለዚህ ማህበረሰቡ ብዙውን ጊዜ ጋብቻ ከብስለት ከመረጋጋትና ከደህንነት ከጥበቃ ጋር ያያይዘዋል። እናም አንዳንድ ሴቶች በዚህ ባህሪ ሊሳቡ የሚችሉበት እድል ሰፊ ያደርገዋል ማለት ነው። ስለዚህ ወንዱ ኃላፊነት የሚሰማው የተቋቋመ ወይም በራስ መተማመን ያለው ሰው ሆኖ ስለሚታያቸው ይህም ለነሱ ማራኪ ሆኖ ይታያቸዋል ማለት ነው። ስለዚህ ያገባ ወንድን እንዲፈልጉት እንዲቀርቡት ከሱ ጋር ግንኙነት ለመፈጸም የመፈለግ አባዜ የሚያሳዩት በዚህ ምክንያት የሚሆንበት እድል ሰፊ ይሆናል። ሌላው የማረጋገጫ የምትፈልግ ሴት ትኖራለች ማለት ነው። በዚህ ምክንያት ያገባ ወንድን ልትፈልግ ልትማረክ ትችላለች። እንዲሁም አንዲት ሴት ለማረጋገጫ ወይም ደግሞ መሰረታዊ ፍላጎት ምክንያት በባለ ትዳር ወንድ የምትሳብባቸው አጋጣሚዎች ሊኖሩ ይችላሉ። ለምሳሌ ወንዱ በጣም የተወደደ የሚደነቅ ጠንካራ ማህበራዊ አቋም ካለው በሱ ለመታዘዝ ትፈልጋለች እና ስሜት ሊሰጣትም የሚችለው በዚህ ምክንያት ነው። ስለዚህ አንድ ያገባ ወንድ ለእሷ ትኩረት ለመስጠት ፈቃደኛ ከሆነ የእሷን ውበት ወይም ደግሞ ተፈላጊነት ማረጋገጫ ምልክት ሰጣት ማለት ነው። ስለዚህ ከሱ ጋር የመሆን እድሏ እጅግ ሰፊ ይሆናል ማለት ነው። ስለዚህ በተቻለችው መጠን ከትዳር አጋሩ አፋታው እሷን እንዲያገባት ማድረግ እጅግ በጣም የምፈልግና የምሰራ ይሆናል። ስለዚህ እንደዚች አይነት ሴት ማረጋገጫ እጅግ ትፈልጋለች። እሱም ቀርቦ ያንን ምልክት ካሳያት ያንን ስራ የምሰራ ይሆናል። በመቀጠል ትኩረት ማግኘት የምፈልግ ሴት ባለትዳር ወንድን ልፈልግ የምችልባቸው እድል እጅግ ሰፊ ይሆናል። አንዳንድ ሴቶች ከባለትዳር ወንድ ጋር መቀራረብ ሙሉ ግንኙነት የሚመለከቱ ኃላፊነቶች ወይም ደግሞ ችግሮች ሳይኖሩ ትኩረትና ፍቅር እንዲያገኙ ያስችላቸዋል ማለት ነው። ስለዚህ እንደ አብሮ መኖር የቤተሰብ ኃላፊነት ወይም ደግሞ የወደፊት እቅድ ባሉና ዋና ዋና የግንኙነት የእለት ተእለት እውነታዎች ላይ ያልተያዘ ነገር ውስጥ መሳተፍ አድካሚ ወይም ደግሞ አስጨናቂ ሆኖ ለሚታያቸው ሴቶች ባለትዳር ወንድ ጋር ተገናኝቶ ያንን ጊዜ ማሳለፍ ይፈልጋሉ ማለት ነው። በመሰረቱ ያለ ገመድ የተያያዘ ግንኙነት ይፈልጋሉ። ይህ ማለት የወደፊት እቅድ የሌለው የግንኙነት ላይ የተመሰረተ የቤተሰብ ኃላፊነቶች እነዚህ ነገሮችን የሚፈሩ ሴቶች ባለትዳር አንደኛውን ጨርሶ የወጣ ስለሆነ ከባለትዳር ወንድ ጋር ተለጥፈው መኖር ይፈልጋሉ ማለት ነው። ስለዚህ ይህ ምልክት የሚያሳዩ ወይም ደግሞ ትኩረት ማግኘት የሚፈልጉ ሴቶች ይህ ምልክት ሊያሳዩ የሚችሉበት እድል ሰፊ ነው። ሌላው የግል ታሪክ ወይም ደግሞ የጉዳት ታሪክ ካለ ነው።
አንዲት ሴት ሚስጥራዊነት ለማግኘትና ወይም ደግሞ ስሜታዊ ርቀትም የሚያካትቱ ሁኔታዎች ውስጥ የበለጠ ምቾት እንዲሰማት ሊያረግ ይችላል ማለት ነው። ስለዚህ አንዳንድ ሴቶች አሉ ሚስጥርን የሚፈልጉ ሴቶች ሊኖሩ ይችላሉ፣ መደባበቅን የሚፈልጉ ሴቶች ሊኖሩ ይችላሉ። ስለዚህ እነዚህ ሴቶች ያገባ ወንድ ጋር ግንኙነት ማድረግ እጅግ ይፈልጋሉ። ያ ነው ደስታ የሚሰጣቸው። መደባበቁ ሚስጥርነቱ እጅግ በጣም ደስታ ይሰማቸዋል። ይህ ያለፈ ጉዳት ሊሆን ይችላል ማለት ነው። ስለዚህ ሌሎችም የቤተሰቡ ስብስብ ታሪክ የስነ ልቦና ሁኔታ ምክንያቱም ሊሆን ስለሚችል እነዚህ ሰዎች አስተዳደጋቸው ወይም ደግሞ ቤተሰቦቻቸው ያመነጩት ወይም ደግሞ ሳይታወቃቸው የሚያረጉት ስሜታዊ ግንኙነት ነው ማለት ነው። ስለዚህ ይህንን የሚያረጉ ወይም ደግሞ አስተዳደጋቸው ውጤት ሊሆን ይችላል። ቀድሞውኑ ለሌላ ሰው የተያዙ ወይም ደግሞ ያገቡ ወንዶች እንዲሳቡ ያደርጋቸዋል። ይህ ሳይታወቃቸው ውስጣቸው ይህንን እንዲፈልጉ ያደርጋቸዋል። ይህ ደግሞ ራሳቸውን ከፍ አድርገው የሚመለከቱ ሴቶች ወይም ደግሞ የድሮ ቁስላቸውን መሸፈን ወይም ደግሞ ማደስ ሲፈልጉ እንደዚህ አይነት ሴቶች ባለትዳር ወንድን ይወዳሉ ማለት ነው። ሌላው የተከለከለ ፍቅር ፍላጎት ነው። ሚስጥራዊነት ወይም ደግሞ የተከለከለ ነገር ይፈልጋሉ። ከዚህ ጋር የተያያዘ ነው። ስለዚህ የእነዚያ ውስጣዊ ፍላጎትን ይለማመዱታል። ይህም ደግሞ አስደሳች ሊመስላቸው ይችላል ማለት ነው። የፍቅር ግንኙነት ወይም ደግሞ ከባለትዳር ወንድ ጋር ያለው ግንኙነት ብዙ ጊዜ ማህበራዊ ደንቦችን መጣስ፣ ለአንዳንድ ሴቶች እነዚህ ደንቦች መጣስ አስደሳች ህይወት አካል አድርገው ይመለከቱታል። ስለዚህ ከማህበረሰቡ ያፈነገጠ ወይም ደግሞ ከህግ ደንብ ያፈነገጠ ነገር ማድረግ የሚያስደስታቸው ሚስጥራዊነት የተከለከለ ነገር የማግኘት ፍላጎት ያላቸው አንዳንድ ሴቶች አሉ። ስለዚህ እነዚህ ሴቶች የባለትዳር ወንድን እጅግ በጣም የሚፈልጉበት ከሱ ጋር ለግንኙነት ማድረግ እጅግ በጣም የሚመኙበት ሁኔታዎች ሊፈጠሩ ይችላሉ። ሌላውና በመቀጠል ዝቅተኛ ራስ ግምት ወይም ደግሞ ያልተሟሉ ፍላጎቶችን የሚያገኙ ወይም ደግሞ እንደዚህ አይነት ስሜት የሚሰማቸው ሴቶች የባለትዳር ወንዶችን የመፈለግ አባዜ ሊኖርባቸው ይችላል ማለት ነው። በአንዳንድ ሁኔታዎች ሴቷ በህይወቷ ውስጥ ዝቅተኛ በራስ መተማመን ወይም ደግሞ ያልተሟላ ስሜታዊ ፍላጎት ሊኖራት ይችላል እና ከባለትዳር ወንድ የሚሰጣትን ትኩረት ወይም ደግሞ ማረጋገጫ በራሷ የዋጋ ስሜት ውስጥ ከፍ አድርጋ እንድታዩ ያስችላል ማለት ነው። በህይወቷ ውስጥ ሙሉ ለሙሉ የተወደደች ወይም ደግሞ የተከበረች ልትሆን ትችላለች እና እሱ ባይገኝም እንኳን ያንን ሊያቀርብላት የሚችል ሰው ትፈልጋለች ማለት ነው። ስለዚህ ያንን ፍቅር ከዛ ወንድ አገኛለሁ ብላ ካሰበች ትዳር ውስጥ የሚሆን ለብቻውም ይሁን ይሄ የእሷ ጥያቄ አይደለም ማለት ነው። ያንን ወንድ የማግኘት ብቻ ፍላጎት ነው ያላት። ስለዚህ ሞር ባለትዳር ወንዶችን እንድትፈልግ ያረጋታል። ሌላው ያልተፈቱ የልጅነት ችግሮች ያሉባት ነው። የስነ ልቦናዊ ጉዳይ ነው። አንዳንድ ጊዜ ሴቶች በማያገኟቸው ወንዶች የመማረክ እድላቸው ሰፋ ይላል። በተለይም ደግሞ ቀድሞውኑ ያገቡ ከልጅነት ጀምሮ ባሉ ችግሮች ሊመጣ ይችላል። ለምሳሌ አንዲት ሴት ስሜታዊ ፍላጎቶቿን ሙሉ በሙሉ ባልተሟላበት ቤተሰብ ውስጥ ካደገች በስሜታዊም ሆነ በአካል የሚያገኙ ወንዶች የመፈለግ አባዜ ሊያርባት የሚችልበት እድል ሰፊ ያደርገዋል። ከዚህ ጋር ተያይዞ ወላጆች ወይም ደግሞ በህይወቷ ውስጥ ካሉ ሌሎች ሰዎች ጋር ባልተፈቱ ችግሮች ወይም ደግሞ ባልተፈቱ ጉዳዮች የሚመነጭ የንቃተ ህሊና የሌላቸው ሴቶች ሊሆኑ ይችላሉ ማለት ነው እነዚህ ምልክቶች የሚያሳዩት እና ስለዚህ አጠቃላይ ከላይ የጠቀስኩላችሁ ምልክቶች ሁሉም ሴት እንደዚህ አይነት ምልክት ያሳያሉ ማለት ሳይሆን አንዳንድ ሴቶች ያገባን ወንድ የመፈለግ ፍላጎታቸው እጅግ በጣም የሚመነጭበት ምክንያቶች ናቸው ማለት ነው። ሁሉም ሴቶች ግን እንደዚህ ያስባሉ ማለት አይደለም። ይህንን ተገንዝባችሁ ከላይ የጠቀስኩላችሁ ምልክቶች በተደጋጋሚ የምታሳዩ ከሆነ ስነ ልቦና አማካሪ ጋር በመሄድ በመታየት እጅግ ማሻሻል ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። ለተማራችሁበት ተስፋ አደርጋለሁ። ቻው ቻው።